እና ስለ ዳንኤል ህይወት እየተመለከትን ነው። በጣም እንወዳችኋለን። የተሻለ የክርስትና ህይወት በቤታችሁ በኑሯችሁ በዘመናችሁ ተገልጦባችሁ ክርስቶስ በህይወታችሁ ላይ ታይቶ ለእግዚአብሔር ክብር ምስጋና እንድትሆኑ ናፍቆታችን ነው። ክብር ለጌታ ይሁን። በእኛ ህይወት ላይ ሰዎች ክርስቶስን ማየት እንዲችሉ የምንችለውን ሁሉ ማድረግ መቻል አለብን ማለት ነው። ስለዚህ ከአምላክ ህግ በቀር ሌላ ሰበብ ካልተገኘባችሁ እንደ ዳንኤል እድለኞች ናችሁ ማለት ነው። እግዚአብሔር እድል ሰጥቶናል እና እድል ሰጥቶ ያየናል። አንዳንዶች የሆነ ፖዚሽን ሲያገኙ፣ ስልጣን ሲያገኙ፣ ቦታ ሲያገኙ እግዚአብሔር የሚያያቸው አይመስላቸውም። በጣም እግዚአብሔር ሁሉን የሚመለከት በሱ ፊት ሁሉ ምን ያለ ነው? የተራቆተ ነው። የማይመለከተው ነገር የለምና ቅድም እንዳልናችሁ በመልካም አጋጣሚ የተሸነፈ በፈተና የወደቀ ለሙስና የተጋለጠ ክርስቲያኖች ከሆናችሁ እድል አላችሁ ቆም ብላችሁ ከዛ ውስጥ የምትወጡበት እና ሰዎች በብዙ ነገር ውስጥ ይጨማለቁና በብዙ ነገር ውስጥ ያልፉና እግዚአብሔር የሚያይ አይመስላቸውም እና ምን ያደርጋሉ? ልክ በኢሳይያስ መጽሐፍ ላይ ወንድሙን ይገድልና ደሙ ከእጁ ሳይደርቅ ወደ ቤተ መቅደስ ሄዶ እነሆ መስዋዕቴን ተቀበል እንደሚል የዚህ ዘመን ክርስቲያኖችም በብዙ ሙስና፣ በብዙ እንብድና፣ በብዙ ማታለል፣ በብዙ ርኩሰት፣ በብዙ ዝሙት ውስጥ ብዙ ማታለል ውስጥ ይገቡና ብቻ እሁድ ወይም የኮንፈረንስ ቀን ያማረ ልብስ ለብሰው ብቻ እጆቻቸውን ዘርግተው ሆሆይ ነው። ይሄ አይደለም ክርስትና ወገኖች። ክርስትና በክርስቶስ የተከፈለልንን ዋጋ ማቃለል የለባችሁ፣ እንዳያንስባችሁ። ክርስትናን እኛ አንሰራውም፣ የተሰራልን ነው። በመስቀል ላይ ተሰርቶልናል። ግን ጤናማ የህይወት መንገድን መከተል ግን ከኛ የሚጠበቅ ኃላፊነት ነው። በጣም የሚቀራረቡ ወገኖች ሆይ ክርስትና ህይወት ላይ ስራችንን የሰራ ክርስቶስ ነው። ነገር ግን በህይወት ጎዳና ላይ ደግሞ ጤናማ የህይወት ሂደትን እንድንሄድ ጌታ ይፈልጋል። እንድንጨማለቅ፣ ስርዓት እንድናጣ፣ አባት እንደሌለው ልጅ እንደፈለገን እንድንሆን አይፈልግም። በስርዓት እንድንመላለስ ጌታ ይፈልጋል። ጌታ የስርዓት አምላክ ነው እና ብዙ ሰዎች የፈለጉትን ያደርጉና ወገኖች ሆይ ብቻ በሰው ፊት ብቻ ሳይሆን በአምላክ ፊት ሁሉን በሚያይ በአምላክ ፊት ስርዓት ያለው ህይወት እንዲኖረን ጌታ ይፈልጋል እና እድል ተሰጥቷችሁ እድሉን በአግባቡ ካልተጠቀማችሁ አሁንም ዳግመኛ እድል ወደ እናንተ መጥቶ እያንኳኳ ነው። ልጄ ሆይ ኑርልኝ፣ ልጄ ሆይ አክብረኝ፣ ልጄ ሆይ አክብሪኝ፣ በስርዓት ኑሪ፣ በንጽህና ኑር እያለ ጥያቄ እየጠየቀን ነው ማለት ነው። ይሄ መልእክት እናንተ ጋር ከደረሰ የዚህ መልእክት ኃላፊነት አለባችሁ ማለት ነው። ስለዚህ በስርዓት እንድንኖር በእግዚአብሔር ዘንድ ተደብቀን መኖር ስለማንችል ሁሉን የሚያውቅ ሁሉን የሚመረምር በሱ ፊት የተሰወረ ነገር ስለሌለ እግዚአብሔር ሁሉ ነገር በሱ ፊት ምን ያለ ነው? የተገለጠ ስለሆነ የተሰወረ ነገር ምንም ስለሌለ በእርሱ ፊት በጤናማ ህይወት እንድንኖር እንጠይቃቸዋለን ማለት ነው እና ዳንኤል ንጹህ ነውር የሌለበት እንከን የሌለበት ሰው ነበረ ዳንኤል እና እንደውም ዳንኤል የብሉይ ኪዳን ሰው ነው። በአዲስ ኪዳን ያውም ጸጋ ተሰስቶን ማለት ነው። የሚያስችል ጸጋ፣ የሚረዳ ጸጋ፣ አቅም የሚሰጥ ጸጋ፣ ብርታት የሚሰጥ ጸጋ፣ ኃጢአተኝነትን ዓለማዊ ምኞትን የሚያስክድ ጸጋ ተሰጥቶን ወገኖች ሆይ እንዴት ነው በቸልታ የምንኖረው? መመርመር መቻል አለብን እና ዳንኤል በአመራሩ ኢንቴግሪቲ ያለው መልካም ስብዕና የተላበሰ ጨዋ እንከን የሌለበት ሰው ነበር ዳንኤል እና መንፈሳዊ ህይወቱ ሲመረመር በእግዚአብሔር ዘንድ ከአምላኩ በቀር በአምላኩ ላይ ጽኑ እምነት ከመኖር በቀር ሌላ ችግር የለበትም። ስለዚህ በአዲስ እቅድ ብቅ አሉ ማለት ነው። እነዚህ ከሳሾቹ ማለት በቅናት በአዲስ እቅድ ከቻሉ በአዲስ እቅድ መጡበት እና ለንጉሱ እቅዳቸውን አቀረቡ እና ለ30 ቀን ያህል በዚህ ግዛት ውስጥ የሚገኝ ማንኛውም ሰው ከንጉሱ በቀር ሌላ አምላክን እንዳያመልክ፣ ልመናም እንዳያቀርብ፣ ለንጉሱ ብቻ ይስገድ፣ ንጉሱን ብቻ ያክብር፣ ሌላ አምላክ ጋር ማንም ሰው እንዳይቀርብ የሚል ነው። ልብ በሉ 30 ቀናት ያህል በ120 አገራት በ120 ግዛቶች ውስጥ የሚገኙ ህዝቦች ከንጉሱ በቀር ማንም ሰው አምላኩን ወይም አምለዋለሁ ከተሏል የሚለውን አምላክ እንዳያመልክ የሚል ትእዛዝ እንዲወጣ
አቀረቡለት። ይሄ ለንጉሥ ክብር የሚመስል ነው። እነዚህ ሹማምንት ስውር ዕቅድ አላቸው። አንደኛ ዳንኤልን እንደ ድካም የያዙበት ነገር የዳንኤል ድካም ኃጢአት አይደለም። የዳንኤል ድካም ገንዘብ መውደድ ወይም ኮራፕሽን አይደለም። በስልጣኑ መባለግ አይደለም። ነውርና ነቀፋ የለበትም። የዳንኤል አንዱ ድካም ከአምላኩ በቀር ሌላ አምላኩን ከመፈለግ ከአምላኩ ሕግ በቀር ከጸሎት በቀር ከመዝሙር በቀር ከእግዚአብሔርን ከመፈለግ በቀር ምንም ድካም የለበትም። እግዚአብሔር አምላክ እኔንም እናንተንም ይርዳ። ከአምላክ ሕግ በቀር ሰዎች እኛ ላይ ምንም አያግኙ። ከአምላክ ሕግ በቀር ሰዎች እኛ ላይ ምንም አያግኙ እና የዳንኤል ድካም ከተባለ ድካሙ ከአምላኩ መራቅ አይችልም። በቀን 3 ጊዜ በኢየሩሳሌም ትይዩ መስኮቱን ከፍቶ እግዚአብሔርን ከመለመን በቀር ሌላ ድካም የለበትም። እግዚአብሔር የተመሰገነ ይሁን። እንዲህ አይነት ህይወት ለእኔም ለእናንተም እግዚአብሔር ይስጣችሁ። ለእኛም ለእናንተም እግዚአብሔር ያድለን። በእንደዚህ አይነት ጤናማ ህይወት የምንኖር ክርስቲያኖች እግዚአብሔር ያድርገን። ክብር ለጌታ ይሁን እና በጥንት ዘመን ወይም በዚያ ዘመን ነገስታት የአማልክት ተወካዮች ናቸው ተብሎ ይገመት ስለነበረ ስለሆነም ነገስታት እንደ አማልክት ይመለኩ ነበር። ስለዚህ አስተዳዳሪዎች መሪዎች ዳሪዮስ ይህን ዕቅድ ያመጡት እነዚህ ሹማምንት ይሄን ያውቁ ስለነበረ በሁለት ምክንያቶች ነው። አንደኛ የሀገሩ ህዝብ ሁሉ ሙሉ ለሙሉ ንጉስን በማክበር በማምለክ አንድነቱን እንዲያሳይ ፈልገዋል። ሁለተኛ ሰዎች ሁሉ ሲያከብሩት ሲያመልኩት አንቱ ሲሉት ሲሰግዱለት በማየት እንዲታበይ ስለፈለጉ ነው። መታበይ ውስጥ እንዲገባ። እነዚህ ሹማምንት እንግዲህ በስሩ ሆነው ሹማምንት ናቸው፣ ግን ተንኮለኞች ናቸው። እባካችሁ በብዙ መሪነት ውስጥ ያላችሁ ሰዎች ወደ እናንተ ዕቅድ ይዘው ሲመጡ ከምን መንፈስ ነው የሚል ነገር መመርመር መቻል አለባችሁ። ክርስቲያን መሪዎች የእግዚአብሔርን መንፈስ እግዚአብሔርን እንዳታሳዝኑ፣ እግዚአብሔርን እንዳትበድሉ፣ ከእግዚአብሔር ጋር እንዳትጣሉ፣ እንዳትታበዩ፣ ኩራት ውስጥ እንዳትገቡ ማለት ምን እያልን ነው? ትዕቢት ውድቀትን ትዕቢት ወገኖች ሆይ ሰዎች ጎሽ ሲሉን አንቱ ሲሉን ወገኖች ሞቅ ይለናል። ትዕቢት ይመጣል። እዚህ አፍንጫ ስር ነች ትዕቢት። የዛን ጊዜ ሰዎች ሲያመሰግኑን ሲያወድሱን ወገኖች ሆይ መውደቂያችንን ሊያፋጥኑ እንደሆነ መርሳት የለም። ማስተዋል መቻል አለብን። ሰዎች አንቱታ ሲያበዙልን፣ ሲከተሉን፣ ሲያከብሩን፣ ሲያመልኩን፣ አንቱ ሲሉን፣ እንከን የለብህም ሲሉን ወገኖች ሆይ እንደነዚህ ሹማምንት ሰውየው ታብዮ በትዕቢት ተነስቶ አዲስ ሕግ እንዲያወጣላቸውና ዳንኤልን በችግር እንዲይዙት ነበረ ምኞታቸውና ችግር ሊያገኙበት ዳንኤል ላይ አዲስ ሕግ እንዲወጣ ስለፈለጉ ተስማምተው የአገሪቱ ሹማምንት ተስማምተን ይሄ ሕግ እንዲወጣ ብለው ወደ ንጉሱ መጥተው ዕቅዳቸውን ሲያቀርቡ ሁላችንም ሹማምንቶች ተማክረን ተነጋግረን ነው። ነገር ግን ዳንኤል ይሄን ምክር አልሰማም። ዳንኤልን ባይተዋር ያደርጉት ነበረ። ምክንያቱም ንጹህ መንፈስ ያለው ጤናማ መንፈስ፣ እግዚአብሔርን ለማክበር የተዘጋጀ ልብ፣ እግዚአብሔርን ሊያከብር እግዚአብሔርን ከፍ ሊያደርግ ለአምልኮ ለእግዚአብሔር ስግደት ለእግዚአብሔር በቃ ኢንቴግሪቲ ያለው ጮሃ እግዚአብሔርን የሚያከብር ሰው ነበርና ዳንኤል ይሄንን ነገር ለዳንኤል አላማከሩትም ነበረ። እንግዲህ ብዙ ጊዜ በምንኖርባት ዓለማችን ላይ በየትኛውም ስፍራ ያላችሁ ሰዎች ይህን መልእክት ስትሰሙ በዘመናት መካከል ዳንኤሎች አሉ። ዳንኤሎች ግን ብዙ ጊዜ የተገለሉ ናቸው። ለምክር የሚቀርቡ አይደሉም። ባይተዋሮች ናቸው። ምክንያቱም ጤናማ የእግዚአብሔር ምክር በሕይወታቸው ስላለ፣ ጤናማ የእግዚአብሔር ቃል በሕይወታቸው ስላለ፣ የተስተካከለ የተለወጠ እግዚአብሔርን የሚያከብር እግዚአብሔርን ደስ የሚያሰኝ ጨዋ መንፈስ ስላለ ወገኖች ሆይ ምክሮች ሁሉ በእነሱ ዘንድ በእግዚአብሔር ቃል ስለሚመዘን ይሄ ምክር ሊጸድቅ ስለማይችል የሚያሳይበት አቅጣጫ ስላለ ከዳንኤል ተሸሽገው ነው ወደ ንጉሱ የመጡት እና ለሕግ እንዳይገዙ ስርዓትን እንዲያከብሩ ብዙ ምክር ዳንኤል ጋር ስላለ ሕጉ ከወጣ በኋላ እንግዲህ ዳንኤል ሰምቶ ሊሆን ይችላል ቅድም እንዳልናችሁ። ነገር ግን ተሰውረው ተደብቀው መጥተው ነው ንጉሱን ያማከሩት። ንጉሱም ደግሞ ይሄን ነገር ደስ ሊያሰኘው እንደቻለ እንመለከታለን። ስለዚህ የዳንኤልን ሕይወት በመመልከት እናንተም እንደ ዳንኤል ጤናማ ሕይወት እንድትኖሩ እየመከርን ነው ማለት ነው። ብሩኩኑ ሼር አርጉልን፣ ኮፕሊንክ አርጉ፣ ዲዩት አርጉ፣ ቤታችንን ተከተሉ። ጸጋ ከሁላችሁ ጋር ይሁን። እንወዳችኋለን።